ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን አይሰበክም። ቸርቹን ሰበካዚ አይፈቀድም። ሲሰበካ አይፈቀድም። ምን አባት አመጣለ ቸርች ደስበክ እያለው ነው። ለፈለግነው ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። የጠፉትን እኮ መፈለግ ማለት ጸሎትን ይጨምራል። ይህንን ነገር ይዘው ነው በር የሚዘጉት። አዳም ሔዋንን ማግባት በፈለገ ጊዜ ስላሴ ማጫችንን ስጠናሉ። እንደዚህ አይነት ታሪኮች ተረት ናቸው፣ ፈጠራዎች ናቸው። ከእግዚአብሔር ቃል ጋር የሚገናኝ ነገር የለም። ሰብካለሁ ቸርቹን ሰበካዚ አይፈቀድም። ሲሰበካ አይፈቀድም። ፈቀደ አይቻልም። ይሄም የእግዚአብሔር ቦታ ነው። ይሄ ፐብሊክ ኤሪያ ነው። ፐብሊክ ኤሪያም ቢሆን እኔ የሚመስበኩብታለኝ የለም የለም። ፍቃድን አሳይሽ። የምን ፍቃድ? እዚህ መስበክ አይቻልም። ይኸው ልንገርህ። ወደ ቪዲዮ መለሳለሁ። እንግዲህ ይሄ መስበክ አትችልም ፍቃድ አለህ አሳየኝ የሚለው ሰው የህግ አካል አይደለም። ይሄንን እንኳን ማለት የሚችል የህግ አካል የሆነ ወይ ፖሊስ ወይ ደግሞ በዚህ ጉዳይ ላይ መብት የተሰጠው ከመንግስት መብት ያለው ሰው ይሄንን እንዲጠይቅ መብት የተሰጠው ሰው እንጂ አንድ ግለሰብ ይሄ ፐብሊክ ኤሪያ ነው መስበክ አትችልም ፍቃድን አሳየኝ የማለት ሃይማኖቱ ስላልሆነ ብቻ የሱ ሃይማኖት ስላልሆነ ከሱ ሃይማኖት ውጭ የሆነው ነገር ፐብሊክ ላይ እየተሰበከ ስለሆነ ይሄ ግለሰብ እንግዲህ ወንድማችንን ፍቃድ እየጠየቀው ነው። ፍቃድ ካለ አሳየኝ እያለው ኢቭን እንኳን ፍቃድ ቢኖረውም ለዚህ ግለሰብ የማሳየት ግዴታ የለበትም። ሰውየው ራሱ ይሄ ግለሰብ የመጠየቅም መብት የለውም። ሌጋል ግራውንድ የለውም። የህግ አካል አይደለም። ይሄንን መጠየቅ ማጣራት የሚችል ቦታው ላይ ይቻላልም አይቻልም ማለት የሚችል የህግ አካል አለ። ፍቃድ ካለ አሳየኝ እስከ ማለት ነው የደረሰው። እስቲ ቪዲዮን እስከ መጨረሻው ተመልከቱት። እዚህ መስበክ አይቻልም። ይኸው ልንገርህ አንቀጽ 27 ገበች አዳምጠኝ መብት አለኝ መስበክ አይቻልም። መስበክ ይቻላል። አንተ ልከለክለኝ አትችልም። አንተ ልከለክለኝ። ኢየሱስ ክርስቶስ ይወዳችኋል። እረፍ። እዚህ አሰብ እረፍ እኮ ቸርች ደስበክ እረፍ። ቸርች ደስበክ እረፍ። አላርስም በታመጣ እረፍ። አትክፈኝ እንዳትገፋኝ። ምን አባት አመጣለ ቸርች ደስበክ እያለው ነው። እንግዲህ ንግግሩን ሰምታችኋል። ይህንን ወንጌል እዚህ ጋር መሰበኩን የሚቃወመው ሰውዬ እየተናገረ ያለውን ሰምታችኋል። ይሄ ነገር ብዙ ጊዜ በወንጌል ስርጭት የሚገጥም ነገር ነው። አንዳንዶች እንደ ኢትዮጵያውያን እንኳን የህገ መንግስቱ የሰጠንን በአደባባይ እምነታችንን የመናገር ሌላውን ሳንረብሽ ሌላውን ሳንነካ ከተከለከለ ቦታ ውጪ እምነታችንን በአደባባይ ማስፋፋት መግለጥ መናገር ህገ መንግስታዊ መብት መሆኑን ራሱ ይረሳሉ። ወይም ደግሞ በድሮ አስተሳሰባቸው ጴንጤ ማለት መጤ ነው፣ መጤ ስለሆነ እንግዲህ እንደፈለግን እናደርጋለን ብለው ነው የሚያስቡት። ወይም ደግሞ ብንመታቸውም ብንነካቸውም ጌታ ይባርክ እንጂ ብለው የሚሄዱት ሌላ ነገር አያደርገንም የሚል አመለካከት ስላላቸው ነው። ይኸውላችሁ አንዳንድ ሃይማኖቶችም አደባባይ ወጥተው መናገር መስበክ ጀምረዋል። ደፍረው አይከለክሏቸው፣ ደፍረው አይነኳቸው። ሁል ጊዜ ግን ወንጌል አማኞችን በቃ አይነኩንም ለወንጌል ብለው ዋጋ ይከፍላሉ ብንመታቸው እንዲህ ብናረጋቸው ብለው ስለሚታሰብ ኢቭን እንኳን እንደ ኢትዮጵያዊነት ያለንን መብት ለመጋፋት ይሞክራሉ አንዳንድ ቦታዎች ላይ። እርግጥ ነው ወንድማችን እየሰበከበት ያለው ኤሪያም ከተማም ቻሌንጅድ የሆነ ከባድ ቦታ ነው። ቢሆንም ግን ኢትዮጵያ እስከሆነ ድረስ ህገ መንግስቱ የሰጠንን መብት ኤክሰርሳይዝ ማድረግ እንችላለን። እንደ ክርስቲያን መጽሐፍ ቅዱስን እናምናለን። እንደ ኢትዮጵያ ደግሞ ህገ መንግስት የሚባል ነገር አለ። ለሌላው ሃይማኖት እንደተሰጠው ለኛም የተሰጠን ነገር አለና ከተከለከሉ ቦታዎች ውጭ ሁሉ ወንጌል ይሰበካል። ሂድ ቤተክርስቲያን ይሰበክ፣ ቸርቻችሁ አሰብኩም፣ አዳራሻችሁ አሰብኩም የሚሉ ድምጾች በብዛት ይሰማሉ። እኛም ወንጌል ስርጭት በምንሰራበት ጊዜ እንደዚህ አይነት ድምጾች እንደዚህ አይነት ንግግሮች ይመጣሉ። ያልገባቸው ነገር ወንጌል ለዓለም ሁሉ ነው። ቸርችማ የሚመጣው አዳራሽ የሚመጣው በአብዛኛው የዳነ ሰው ነው ወደ አዳራሽ የሚመጣው። ያልዳነ ሰው የጠፋ ሰው ያለው ግን አደባባይ ነው። መጽሐፍ ቅዱስ የሚናገረው ሂዱ ነው ያለው። ወንጌልን ለፍጥረት ሁሉ ስበኩ ነው ያለውና ህገ መንግስቱ በፈቀደልን መሰበክ ባለበት ቦታ ባልተከለከሉ ኤሪያዎች ሁሉ ወንጌል ይሰበካል። ወንጌል የሚቆም ነገር ስላልሆነ ለፈለግነው ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም እኛ። ስለዚህ መጸለይ ለአማኞች ብቻ የተፈቀደ ነገር ማለት እኛ ስንጸልይ መጸለይ ያለብን ለአማኞች ነው እንጂ አማኝ ላልሆኑ ሰዎች መጸለይ መጽሐፍ ቅዱስ አይፈቅድም። ከእግዚአብሔር ሐሳብ ጋር ይጣረሳል። ዮሐንስ ላይ የተነሳው
ሞት የሚገባው ኃጢአት ላደረገው እንዳትጸልዩ ሲል ጳውሎስ እንደፈለግነው መጸለይ ዮሐንስ እንደፈለግነው መጸለይ እንደማንችል የተገደበ የጸሎት መርህ እየሰጠን ነው። ይሄ ሞት የሚገባው ኃጢአት የሰራው ሰው ማን ነው? ምዕራፍ 2 ከኛ መካከል ወጡ የተባሉት መሆን አለበት በአውዱ። ስለዚህ ከማህበሩ ለወጣ ሰው መጸለይ የተከለከለ ነገር ነው። ስለዚህ ለፈለግነው ሰው መጸለይ አንችልም። እንደ እግዚአብሔር ፈቃድ ነው መጸለይ ያለብን። በዚህም የእግዚአብሔርን ዘላለማዊነት እንካፈላለን። ምክንያቱም ቁጥር 13 ሲጀምር የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይልና ከጸሎት ጋር ያያይዘዋል። ከእግዚአብሔር ዘላለማዊ ሐሳብ ጋር መስማማት ማለት ነው። ምን ጸልየው እንደ እግዚአብሔር ፈቃድ መሆን አለበት። ሞት የማይገባው ኃጢአት የተባለው ደግሞ ከማህበሩ ያልወጣ ግን ሌሎች ኃጢአቶችን የሚሰራ ሰው ካለ እንዲመለስ ልንጸልይለት እንችላለን። በጣም የሚገርም እኮ ነው ይሄ ወንድማችን እያለ ያለው ነገር ምንድነው? መጸለይ ያለብን ለዳነ ሰው ብቻ ነው። መጽሐፍ ቅዱስ የሚያዘው ለዳነ ሰው ወይም ደግሞ ቦርናጌን ላደረገ ኢየሱስ ክርስቶስን እንደ ግል አዳኙ ለተቀበለ ሰው ብቻ ነው መጸለይ ያለብን ይላል። መጽሐፍ ቅዱስ እኮ ለነገስታት እንድንጸልይ ያዛል። ጳውሎስ ያዛል እኮ ተሳስቶ ነው? ከሁሉ በፊት ነው እንዴ ለነገስታት መጸለይ እንዳለብን፣ ለመንግስታት መጸለይ እንዳለብን፣ ለሹማምንት መጸለይ እንዳለብን መጽሐፍ ቅዱስ ይናገራል። ለሀገር መጸለይ እንዳለብን መጽሐፍ ቅዱስ ይናገራል። መጸለይ እንዳለብን ኬት መጥቶ ነው ይሄኛው? እዛች አንድ ቦታ ላይ የተነገረችውን ጥቅስ ይዘ መጸለይ የለብንም። መጸለይ ያለብን ለዳነ ሰው ነው። ላልዳነ ሰው መጸለይ የለብንም። ጌታ ኢየሱስም የጸለየው ለተመረጡ ነው ይላል። ያ አንድ ቦታ ላይ የተጻፈውን ነው ያስከው ወንድሜ። ክርስቲያን መጸለይ ያለበት ለሀገር መጸለይ ያለበት፣ ለህዝብ መጸለይ ያለበት፣ ለድሆች መጸለይ ያለበት፣ ለተገፉ መጸለይ ያለበት፣ አገር ላይ ሰላም እንዲመጣ መጸለይ ያለበት እንጂ የሆነ ፍሬም ሰርቶ ለዳኑ ሰዎች ለተመረጡ ሰዎች ብቻ ነው መጸለይ ያለበት የሚል መጽሐፍ ቅዱሳዊ አስተምሮ የለም። ልክ አይደለም ወንድሜ። ነገሩን የፈታህበት መንገድ ትክክል አይደለም። አዎ አንተ የጠቀስከው ጥቅስ መጽሐፍ ቅዱስ አለ። ያ ጥቅስ ግን ያ ቦታ ግን ያ ምዕራፍ የሚያስረዳው ለሌሎች መጸለይ የለባችሁም የሚለውን አይደለም። ላልዳነ ሰው አትጸልዩ፣ ለቤተሰቦቻችሁ አትጸልዩ፣ ለወንድም እህቶቻችሁ አትጸልዩ፣ መጸለይ ያለባችሁ ለዳነ ሰው ብቻ ነው ለማለት አይደለም ያ ጥቅስ የተቀመጠው። በጣም የሚገርመው ደግሞ ሁለተኛ ላይ ያነሳው ሐሳብ በጣም ይገርማል። መጸለይ ያለባችሁ ማህበር ውስጥ ላለ ለዳነ ሰው እንጂ ከማህበር ለወጣ ሰው ባክ ላደረገ ሰው ወደኋላ ለተመለሰ ሰው ጌታ ረድቶት እግዚአብሔር አግዞት ከዛ ነገር እንዲወጣ መጸለይ የለባችሁም አልከን። ይሄ ቶታሊ ሮንግ ነው። እኔ እንደገባኝ እኔ መጽሐፍ ቅዱስን እንደተረዳውት ከሆነ ሞት የሚገባው ኃጢአት ማለት ከማህበሩ ለወጣ ወይም ከቸርች ለወጣ ባክ ያደረገ ሰው ነው። ለዛ ሰው እንድንጸልይ መጽሐፍ ቅዱስ አያዝም። መጸለይ ያለብን ማህበር ውስጥ ሆኖ የተለያየ ኃጢአት የተለያየ ችግር ውስጥ ያለ ሰው ነው ላልከው ነገር ይሄ ቶታሊ ትክክል ነው ብዬ አላምንም። ወደኋላ ለተመለሱትም በዓለምም ይሁን ለደከሙ ሰዎችም ይሁን መጸለይ ይገባናል። ጌታ ረድቷቸው እንደገና እድል እንዲሰጣቸው። ወደ ዓለም የሄደ ሰው እኮ የመመለስ እድል አለው። በቃ ሄዷልና ጠፍቷል፣ ስለዚህ አትጸልዩለት የፈለገውን ይሁን የሚል መጽሐፍ ቅዱሳዊ አስተምሮ የለም። ለደከመውም ከማህበር ለወጣውም ማህበር ውስጥም ሆኖ ለደከመ ሰው ቤተክርስቲያን መጸለይ አለባት። ምን ነው ጌታ የጠፉትን ሊፈልግ አይደል እንደ መጣው? የጠፉትን መፈለግ በባትሪ ነው እንዴ? የጠፉትን እኮ መፈለግ ማለት ጸሎትም ይጨምራል። የጠፉትን ምንፈልገው እኮ አንዱ በጸሎት ነው፣ ሌላው በወንጌል ይሆናል። ስለዚህ ለጠፉም ሰዎች ባክ ላደረጉ ሰዎች ከማህበር ወጥተው ወይ ከቤተክርስቲያን ወጥተው ወደ ዓለም ለሄዱ ሰዎችም እግዚአብሔር እንደገና እድል እንዲሰጣቸው እንደገና አይናቸው እንዲከፈት እንደገና ወደ ጌታ ቤት እንዲመጡ መጸለይ ይገባል። አንተ እንዳልከው ወጥቷልና ኦሬዲ ለወጣ ሰው መጸለይ የለብንም። በቸርች ውስጥ ሆኖ ወይ በማህበር ውስጥ ሆኖ ለደከመ ብቻ ነው የሚል መጽሐፍ ቅዱሳዊ ግራውንድ የለም። አንተም ያነሳው ጥቅስና ሐሳብ ለወጡ አትጸልዩ ውስጥ ላሉ ብቻ ጸልዩ የሚል ሐሳብ የለውም። እኔ ሁለቱንም የወንድሜን ሐሳብ አልተቀበልኩትም። ለዳነ ሰው ብቻ ነው መጸለይ ያለባችሁ፣ ላልዳኑ ሰዎች መጸለይ የለባችሁም። እንዲሁም ደግሞ ቤተክርስቲያን ውስጥ ሆኖ ለደከመ እንጂ ከቤተክርስቲያን ደክሞት ወደ ዓለም ለወጣም ሰው ወይም ከማህበሩ ለወጣ ሰው አትጸልዩ የሚለው ሐሳብ ልክ ነው ብዬ አላምንም። ሌሎቻችሁም አስተያየት ስጡበት እስቲ። Always.
እኔ ሁሉ ጊዜ ላንተ ይገባ ይሄ ወንድም እንግዲህ አሁን እዚህ ቪዲዮ ላይ የተመለከታችሁት ወንድም ወንጌል ስርጭት በመስራት በተለያዩ አደባባዮች ይታወቃል። አንዳንድ ጊዜ ወንጌል ስርጭት በሚሰራበት ጊዜ አወዛጋቢ ነገሮችን ያደርጋል። ካራቴ ምናምን ሲያሳይ አንድ ሰሞን ሶሻል ሚዲያ ላይ ተለቆ ብዙ ሰዎች የተመለከቱት ቪዲዮ ነበረ። መነጋገሪያ የሆነ ቪዲዮ ነበረ፣ የጁዶ ስታይል የሚያሳይበት። ይሄ ደግሞ ሌላ ቪዲዮ ነውና እንደነዚህ አይነት ነገሮች እንደነዚህ አይነት ልምምዶች ከየት እንደመጡ ማን እንዳስተማረን አናውቅም። እንግዲህ እሱ እያለ ያለው ተከቦ በሰው ላቡን እየጠረጉ ፊቱን እየነኩ የሆነ ነገር እያደረጉ እሱ እየጮኸ እንደምነታችሁ ይሁን እንደምነታችሁን እያለ ነው። ይሄ ነገር ከመጽሐፍ ቅዱስ አስተምሮ ጋር መታየት አለበት። ፐብሊክ ላይ እንዲመደረግ አለበት። እንደዚህ አይነትስ ልምምድ ሐዋርያቶች ነበሯቸው ወይ? እንደዚህ አይነትስ ልምምድ የእግዚአብሔር ቃል ይደግፋል ወይ የሚባለው ነገር መታየት አለበት። ምክንያቱም እንደነዚህ አይነት ነገሮች ለብዙዎች መሰናከያ፣ ለብዙዎች ወደ ጌታ እንዳይመጡ፣ ለብዙዎች እንቅፋት ነው የሚሆነው። ይህንን ነገር ይዘው ነው ብዙዎች ወደ ወንጌል ሰዎች እንዳይመጡ በር የሚዘጉት። እንደነዚህ አይነት ሶሻል ሚዲያ ላይ እንደነዚህ አይነት ፐብሊክ የሚወጡ ቪዲዮዎችን ይዘው ነውና እንደነዚህ አይነት ነገሮች ለወንጌል እንቅፋት ስለሚሆኑ በጣም ጥንቃቄ መደረግ አለባቸው። ምክንያቱም ይሄ ልምምድ እንግዲህ ሰዎቹ በፍላጎታቸው ይሆናል እየነኩት ያለው፣ ግን ተቀርጾ አደባባይ መውጣቱ ከወንጌል ጋር ምንም ጥቅም የለውም፣ መጽሐፍ ቅዱሳዊም ልምምድ አይደለምና በእንደዚህ አይነት ጉዳይ ላይ አሴ ክርስቲያን እንደ ወንጌል ሰባኪ ጥንቃቄ ሊደረግ ይገባል ብዬ አስባለሁ። አዳም ሔዋንን ማግባት በፈለገ ጊዜ ስላሴ ማጫችንን ስጠን አሉ። ለስላሴ ምን ልስጥ ብሎ ሲጨነቅ ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ሰጡት። ከዛ በኋላ ለስላሴ ሲያቀርበው በኋላ ዘመን ከሶስቱ አካል አንዱ አካል እግዚአብሔር ወልድ ከልጅ ልጁ እንደሚቀበለው ነግሮት ለሔዋን ሰጥቶ ነበርና ሲወርድ ሲዋረድ ከኢትዮጵያዊው መልከጼዴቅ ዘንድ ደርሶ ኋላም በልጆቹ በኩል ተላልፎ መልከጼዴቅ ደግሞ ኢትዮጵያዊ ነውና ከካም ወገን ነውና ወርቁን ዕጣኑን ከርቤውን ይዘው የሰጡት ኢትዮጵያውያን እንደሆኑ ይስማማሉ። ይኸውላችሁ እየተናገረ ያለው አዳም ሔዋንን ማግባት በፈለገ ጊዜ ስላሴዎች አብ ወልድ መንፈስ ቅዱስ ማጫችንን ስጠን አሉት አዳምን እያለ እያወራ ነው። በጣም የሚገርም ታሪክ ነው። ይሄ እኮ መጽሐፍ ቅዱስ ላይ የተጻፈውን እውነት ለምን በዚህ እንደሚተኩት አናውቅም። መጽሐፍ ቅዱስ ሲናገር እግዚአብሔር ከአዳም አንድ አጥንትን ወስዶ ሴትን ፈጠረ፣ ወደ አዳምም አቀረባት፣ አዳም አየ ወደዳት፣ ሚስቱ አድርጎ እንደወሰዳት ነው መጽሐፍ ቅዱስ የሚናገረው። አሁን እሱ የሚያወራው ድራማ፣ እሱ የሚናገረው ነገር በዛ ቦታ እንደተፈጠረ መጽሐፍ ቅዱስ አልጻፈውም። መጽሐፍ ቅዱስ ያልጻፈውን ነገር ሰንበዲ በአፈ ታሪክም ይሁን በሆነ ጽሑፍም ይሁን ያስቀመጠውን ነገር የእግዚአብሔር ቃል ነው ብሎ መውሰድ ስህተት ነው። ደግሞ ከምን እንዳገናኘው አስቡት። ቅዱስ ሚካኤል ወርቅ፣ ቅዱስ ገብርኤል ዕጣን፣ ቅዱስ ሩፋኤል ከርቤ አምጥተው ሰጡት ይላል እና ይሄ የለም መጽሐፍ ቅዱስ ላይ። ሲጀመር እንደነዚህ አይነት ታሪኮች ተረት ናቸው፣ ፈጠራዎች ናቸው። ከእግዚአብሔር ቃል ጋር የሚገናኝ ነገር የለም። መልከጼዴቅም በሉት ሚካኤልም ገብርኤልም ሩፋኤልም አዳምም እዚህ ቦታ ላይ የገቡበት አገባብ ከመጽሐፉ ከእውነቱ የወጣ ነው። በቃ ይሄ ይኸውላችሁ እውነትን ለማጣመም የእግዚአብሔርን ቃል ለማጣመም የተፈጠረ ታሪክ ነው መጽሐፍ ቅዱስ። ለዚህ ነው የአሮጊት ሴቶችን ተረት ከሚመስል ነገር ራቅ አለው ጳውሎስ ጢሞቴዎስን፣ ራቅ አለው። በቃ ይሄ የአሮጊት ሴቶችን ተረት የሚመስል ነገር ነው። ለምን መጽሐፍ ቅዱስ ላይ የለም። አዳምና ሔዋን እንዴት ተገናኙ? ዘፍጥረት ይነግረናል። በቃ እግዚአብሔር እንዴት ፈጥሮ እንዴት እንዳገናኛቸው እንዴት አንድ ላይ እንደሆኑ መጽሐፍ ቅዱስ የሚነግረን ታሪክ እንጂ እውነት ዶክተር ሮዳስ እየተናገረ ያለው ይሄ ተረት ወይም ደግሞ ይሄ የፈጠራ ወሬ ትክክል አይደለም። ይሄ እውነትን ለማጣመም የተፈጠረ ተረት። ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ ይኮንን ሕያዋነ ወሙታነ ዋልቦ ማለት ለመንግስቱ አይደል የሚለው። ምንኩስና በራሱ እንግዲህ መንኮሰ ሞተ ነው የሚባለው ድሮ ማለት ነው። ድሮ አሁን መንኮሰ በላው። እኛ አባት እየተናገሩ ያሉት ወደ ኦርቶዶክስ ቤተክርስቲያን የማልመለስበት አንዱ ምክንያቴ ኢየሱስ ብቻውን አይሰበክም። አዎ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ በዓላት አይደለም። ወንጌል ስለ ምግብ አይደለም። ወንጌል ስለ ቅዱሳን አይደለም። ወንጌል ስለ መላእክት አይደለም።
ወንጌል መስቀል ላይ ስለሞተው ስለ ቅድስት ድንግል ማርያም ልጅ ስለ ኢየሱስ ክርስቶስ ነው። በቤተ ክርስቲያን ብቻውን መሰበክ ያለበት ኢየሱስ ክርስቶስ ነው። ጳውሎስ እንዳለ እኛስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። በቃ ከዚህ ውጪ ስብከት የለም፣ ከዚህ ውጪ አስተምሮ የለም። የተሰቀለውን ኢየሱስን ከእርሱ ውጪ የሚሰበኩ ስብከቶች፣ ትምህርቶች፣ ቅዱሳንን ማክበር፣ መላእክትን ማክበር፣ እነዚህ ሁሉ ጋጋታዎች ክርስቶስን ለመሸፈን ነው። የእሳቸው አንዱ አቋም ይሄንን ነው ይላችሁ። ኢየሱስ ማይሰበክ ሌላው የሚሰበክ ከሆነ የሚፈጠሩ ትምህርቶች፣ የሚፈጠሩ ልምምዶች አሉ። እስቲ እንስማው። ተክለ ሃይማኖት ቤዛ ከሆነ ክርስቶስን ትተዋለህ፣ ግድ ነው። በኦርቶዶክስ ሁለቱም መያዝ አትችልም። ክርስቶስንም ቤዛ ነው ብለ አማላጅ ነው አስታራቂ ነው ብለ የክርስቶስን አማላጅነት፣ የክርስቶስን አስታራቂነት፣ የክርስቶስን ሊቀ ካህንነት፣ የክርስቶስን መካከለኛነት፣ የክርስቶስን ቤዛነት ሙሉ በሙሉ አጠቃላይ አሁንም እንደሚሰራ አሁንም ያስራው ሕያው እንደሆነ አምነህ ተክለ ሃይማኖትን ጨምረህ መሄድ አትችልም። የክርስቶስን ቤዛነት ወይም ደግሞ አስታራቂነቱና አማላጅነቱን እስከ ሞት ድረስ ብለህ ገድበህ ከዚያ ማንን ታስቀጥላለህ? ተክለ ሃይማኖት ታስቀጥላለህ። አየው፣ ይሄ በጣም የተሳሳተ ነው። ስለዚህ በቤዛነቱ ዙሪያ ተክለ ሃይማኖት ገብቷል፣ በመንግስተ ሰማያት ዙሪያም ገብቷል። አንዱን ከተቀበልን አንዱን መተው ግዴታ ነው። ለምሳሌ የተክለ ሃይማኖትን ቤዛነት ከተቀበልን የኢየሱስን ቤዛነት እንተወዋለን። ብቻውን ቤዛ የሆነን ያዳነን የዓለም መድኃኒት የዓለም ቤዛ የሆነው ኢየሱስ ክርስቶስ ነው። ከክርስቶስ ኢየሱስ ውጪ ዓለም የዳነበት እግዚአብሔር ለዓለም ቤዛ አድርጎ የሰጠን ሌላ ስጦታ የለም። ሌላ ስጦታ የለም። ኢቭን እኛ የምናመልካቸው ምንጠራቸው ጻድቃን ናቸው፣ ቅዱሳን ናቸው የምንላቸው ራሱ አይደለም ቤዛ ሊሆኑን የዳኑት በኢየሱስ ክርስቶስ ቤዛነት ነው። በቃ ኢየሱስን አምነው እኮ ክርስቲያን ናቸው ያልናቸው፣ ጻድቃን ናቸው ያልናቸው፣ ቅዱሳን ናቸው ያልናቸው ቅዱስ የሆኑት የዳኑት የጸደቁት ኢየሱስ ክርስቶስ በመስቀል ላይ የሰራውን ዋጋ አምነው እኮ ኢየሱስ ክርስቶስን ተቀብለው እኮ ነው ክርስቲያን የሆኑት ጻድቃን የሆኑት። አይደለም እነሱ ለሌላው ቤዛ ሊሆኑ ይቅርና እነሱ ሌላውን ሊያድኑ ይቅርና እነሱ እንኳን የዳኑት ኢየሱስ ክርስቶስ በሰራው የቤዛነት ሥራ ነው። ኢየሱስ ብቻ ነው ቤዛ፣ ሌላ ቤዛ የለም። የዛሬው ቪዲዮ ይሄንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት ላይ ወይም በውስጥ መስመር ማስቀመጥ ትችላላችሁ። እስከ መጨረሻው ስለተከታተላችሁኝ ሁላችሁንም አመሰግናለሁ። ይሄን ዩቲዩብ ሰብስክራይብ ያላረጋችሁ የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው በሌላ ቪዲዮ እመጣለሁ። እግዚአብሔር አምላክ ይባርካችሁ።